ሰላም የቲክታክ ፋሚሊዎቼ እንዴት ናችሁ? ዛሬ እንግዲህ አንድ እንግዳ ይዤላችሁ መጥቻለሁ። በዚህ በፕሮዳክሽን ስራ ላይ ረጅም ዓመት አሳልፏልና ቪዲዮ ኤዲተርም ነው የሚለን ነገር ይኖራል ብዬ አስባለሁ። ራሱን ከማስተዋወቅ እንጀምራለን ማለት ነው። ትንሳኤ ይባላል፣ ቪዲዮ ኤዲተር ነኝ። ከፕሮዳክሽን ጋር በተገናኘ ስራ ላይ ምን ያህል ጊዜ ሰርተሃል? 7-8 ዓመት አካባቢ ሆነኝ። ኦልሞስት አሁን በጣም ሲኒየራችን ነው። አስቡት እንግዲህ 7-8 ዓመት በጣም ብዙ ነውና ኤዲተር ሙያ ውስጥ ኤክስፖርት ፋይል ስታደርግ በጣም ረጅም ሰዓት የፈጀብህ የቆየብህ ፋይል የምታስታውሰው? አይ ቲንክ እንትን በ4K የተቀረጸ ቪዲዮ ሆኖ በጣም አስቸግሮኝ ነበር። ኢቨን ኢፍ በመጀመሪያም ስሰራው ፕሮክሲ ነው አብሮቼ ሰርቼው ነበርና ፋይናሊ ሲደረግ ኤክስፖርት ሲደረግ ወደ 30 ምናምን ሰዓት ፈጅቷልና አንድ ቀን ከግማሽ ኦልሞስት ላይክ ምሳ ሰዓት አዝዤው ውሎበት አድሮበት በቃ የሆነ ቀን ላይ ነው ንጋታው እንደዛ ነው። እንግዲህ ሁላችሁ ኤዲተሮች ታገሱ፣ ትግስት ይፈልጋል ስራው ማለት ነው። በዚህ አጋጣሚ ኤዲተርና ኮምፒውተር የተገናኙ ነገሮች ናቸውና ስፔሲፊክ አሁን ለኤዲተሮች ከኮምፒውተር ጋር የተገናኘ ነገር ምን ትመክራቸዋለህ? በጣም ላግ ያደርጋል ብዙ ጊዜ ረጅም ፋይል ሲሆንና ከዚህ ጋር የተገናኘ ነገር። ኮርስ የኮምፒውተር እና ኤዲተር አንድ ናቸው። በኮምፒውተር ነው ሲጀምር ኤዲት የሚደረገውና ከዛ አንፃር ግን አሁን ብዙ ሰዎች ምን ትታያለሽ፣ ብዙ ጥሩ ፐርፎርማንስ ያለው ኮምፒውተር ይዙና ግን ይሄን ያለ እንደ እንትን አይጠቅምና በዛ ልክ ደግሞ ጥሩ ስራ የሚሰራ ሰው ደግሞ ጥሩ ኮምፒውተር ያገኝ። ያ ግን ቤዚክ የሚባለውን ነገር በተቻላችሁ መጠን አሟሉ። ውድ ኮምፒውተር አትክሱ። በቃ አብሶ ጀማሪ ከሆናችሁ ውድ ኮምፒውተር መግዛት አያስፈልግም ባይነኝ። ጌሚንግ ፒሲዎች ነው እዛ ድረስ ሜዳ አያስፈልግም። ያለውን ነገር ቀስ ያሉ ራም እየጨመሩ ምናምን ግራፊክስ የሚቀበል ከሆነ አፕዴት እያደረጉ እንደዛ ማለፍ ይሻላል እንጂ ምክንያቱም ለኮምፒውተር ያሉ ገንዘብ ወጥቶ ራስን ፐርፎርማንስ ላይ ትንሽ ደከም ካልን ጥሩ አይመጣምና ባለው ነገር መስራትን መላመድ መቻል አለብን። ምክንያቱም በቃ ሳይሆን ሊሚቴሽን ሊሆን የሚገባው በተገኘው እቃ መስራት ዘ ቤስት አይዲያ። ዝም ብላችሁ ኖት መያዝ አለባችሁ እነዚህን ሀሳቦች። ፋይል ሃርድ ዲስክ ፌል አርግቶብህ ያውቃል ወይ ወሳኝ ፋይል ማትረሳው ማለት ነው? አዎ ችግር የለም ነው ሳይሆን ሪስኩ ታይቶ ነው። በእርግጥ እኔ ሃርድ ዲስክ ፌል አድርጎብኝ አያውቅም አክቹአሊ። ግን አንዳንዴ ሚሞሪ ላይ ፋይል ይቀዳና ኮፒ ተደርጎ አርካይቭ ሲደረግ እንደገና ደግሞ ክሮስ ቼክ አለማድረግ አንዳንድ ፋይሎች ይጠፋሉ። ወይ ደግሞ እኔም ብዙ ጊዜ ያጋጠመኝ እንትን ፋይል ሞልቶ እንትኑ ላይክ ሚሞሪ ሞልቶ ትንሽ ስፔስ ኖሮ ሲቀርጽ ኮራፕት ያደርጋልና ላይክ ፋይሉን ማናገኝበት ሰዓት አለ። ቀኑ ሙሉ ቀርጸሽ ዊዛውት ምንም ፉቴጅ ቤት ስትገቢ እና ይሄ ነገር እኔም ገጥሞኝ ያውቃልና ፋይል የገለበጥኩ ይመስሉኝ ያው ሰሞኑን ነግሬ ያለውና ያገለበጥኩ ይመስሉኝ አንድ ፋይል ፎርማት አርግቼ በጣም ተበልቼ አውቃለሁና ተጠንቀቁ። ከሚሞሪ ጋር ካርድ ዲስክ ጋር የተገናኘ ነገር እስር ቤት ድረስ ያደርሳል ይመስለኛል። ግን ፌል ያደረገባችሁ ሚሞሪ ካለ ነው በገንዘብም ቢሆን ፊክስ አደርጋለሁ። ፕሮሞሽን ይኸውላችሁ። በዚህ አጋጣሚ ኢትዮጵያ ላይ በኤዲቲንጉ ዘርፍ መድረስ ያለብን ቦታ ደርሰናል ብለህ ታስባለህ? አይ ዶንት ቲንክ አላስብም። እንደዛ እንኳን ሀሳብ የለኝም። ግን ፕሮዳክሽን ሞሪ ስራ የልፋት ስራ ስለሆነ ከዛ አንፃር ይሄን ነገር ማስተካከል አለብን ብዬ አስባለሁ። ግን ዋናው ፓሽን ነው። ፓሽን ካለው የተሻለ ቦታ መድረስ ይችላል የሚል እቅድ ስላለኝ ደስ ችግር አለ። ምን ማድረግ አለብን ቦታው ላይ ለመድረስ? ጠንክሮ መስራት ነው። ሌላ ራሳችንን አፕዴት ማድረግ ዩቲዩብ ላይም ብዙ ቪዲዮዎችን ማየት አለብንና ራስን ሰው ፓሽን ካለ መሻሻልና የማደግ እንትን ይኖር የሚል ሀሳብ አለኝ። ከዛ አንፃር በዚህ ሙያ ውስጥ በዚህ በኤዲቲንግ ዘርፍ 7-8 ዓመት ውስጥ አሳልፋልና ለአንተ ከባዱ ቻሌንጅ ያደርጋል ለኤዲተር ቻሌንጅ ነው ብለህ የምታስበው ነገር ምንድን ነው? መቀመጥ ረጅም ሰዓት። አሁን ለምሳሌ እኔ አንድ ስራ ኦኬ 30 ደቂቃ ጠቅጠቅ አድርጌ እወጣለሁና ኢቭን ሰው ቀጠሬ ጎንበስ ስል ላይክ 4 ሰዓት 5 ሰዓት ያህል ኮምፒውተሩ ጋር ስታክ አድርጌ ራሴን አገኘዋለሁ። ያና ኢቭን ፈታቂም ሰዓቱ ሲሄድ እና ጓደኛ ነው የሚያሰጣችሁ ኤዲተር ስትሆኑ ቀጠሮ አታከብሩም። ኦቪየስ ላይ አልቅም ፋይሉ ገዛ ስለሆነ ቁጭ ማለት ኮምፒውተር ላይ ቁጭ ማለት መልመድ መቻል አለባችሁ። ፕላስ ከሌሊት 6 ሰዓት በፊት የምትተኙ ሰዎች ኤዲተር ባትሆኑ እመክራለሁ። እንቅልፍ አይወድም ያ ኦቪየስ ላይ አልቅም። ስራው ስለማያልቅ ስራው ሲያልቅ ነው የምትተኙ እንጂ የእንቅልፍ ሰዓት ለኤዲተር ቅንጦት ነው። ስለዚህ እንቅልፋችሁን እርሱት። በመጨረሻ እስቲ አስቂኝ ገጠመኝ ማትረሳው፣ አሳዛኝም ሊሆን ይችላል። ያው ኤዲተር በዚህ በፕሮዳክሽን ስራ ላይ ብዙ ገጠመኞች አሉና ማትረሳው ገጠመኝ? ሲኒማቶግራፊ ላይ እዚህ የፕሮዳክሽን ስራ ላይ በጣም ብዙ መንገድ ትሄጃላችሁ። ለምሳሌ ለቀረጻ እኔ ያው ካሜራማን ምን ይሰራል ብዙ ጊዜና ለቀረጻ ብዙ ቦታ ነው ያለና አንዴ ማረሳው ለሆነ ስራ አይ ቲንክ ወደ ባሌ መስመር ነውና እየሄድን መኪና ይበላሻል እና ማንንም ማቆም ሰው የለም። ላይክ አይ ቲንክ ሃራና ፎረስት የሚባል ሰው የሚያውቀው ካለና ወደ 100 ምናምን ኪሎ ሜትር ነው አንበሳና ያለበት ጫካ ነው። እዛ ውስጥ መኪና ተበላሸ በቃና ትራይፖድ ይዣለሁ ዕቃ ይዣለሁ። እንዴት አድርጌ ከዛ ልውጣና ሞተረኛ አገኘው። በሞተር ላይክ 1 ሰዓት ከምናምን በሞተር ነው ወገቤ ያልቆ ከባድ ነው እና ላይክ ሆቴል ገብቼ ፊቴን ሳይው ሌላ ሰው ነኝ። እዚህ ጋር ይሄ ቀይ ነው እንዴ ምንድነው እና ሻወር ገብቼ እንትን ስል
አፈሩ ቀይ ነው ከሰውነት ላይ የሚወርደው ማለት እና አስቢ እንግዲህ ነፍሴም ላጣጅል ነበር። ፕሮዳክሽን እቃ ይዘው ደግሞ ማምሸቱን ታውቂያለሽ ያለውን ሰቀቀንና እዛ ማታውቂው ሀገር ላይ ብዙ ጊዜ አንድ ደግሞ ማረሳው ለሆነ ስራ ወላይ ተሰዶ ሄደን ሌሊት በቃ ጤራ የተመለስን እና በቃ ሾፌሩን እንዴት ነው ስራ ሰርተን በቃ እሑድ ጠዋት ስራውን እንሰራውና እሑድ ሌሊት ስለምንሄድ ሾፌሩን ተኛለውና ቀን እየቀረጽን ከተማው ሾፌሩን አየሁት እንዴ ሰው የተኛ ብያለሁ በርኩስ ከኛ ጋር ምን ሰራለህ ስለው አረ ቃል አመጣ ምናምን አለኝ። ኦኬ ከዛ ለካሱም ከኛ እኩል ስራውን ሲሰራ ነው ያደረው ነው። ኦኬ ማታ እንቅልፍተኛ ማለት እሱ እየነዳተኛ እኛ ከኋላተኛ እና ለትንሽ ከአደጋ በጣም ምር ተርፈናልና በጣም ከባድ ነው። እንግዲህ እንጀራ እንደዚህ ያደርጋል። እንግዲህ ያው ወገባችሁን ጠበቅ እያደረጋችሁ ነው መሆን ያለበት ማለት ነው። በመጨረሻ ለጀማሪ ኤዲተሮች አሁን በዚህ ፊልድ ላይ ብዙ ልጆች እየመጡ ነው እንግዲህ እንደምታየው እየሰፋ ነው ኢንዱስትሪውም እና አዲስ ለጀማሪ ኤዲተሮች ምን ትመክራለህ? ካለው ቻሌንጅ አንጻር ካሳለፍከው ከ8 ዓመት ኤክስፒሪያንስ ተነስተ የሆነ ነገር በላቸው እስቲ። ስሩ፣ በጣም ስሩ፣ በጣም ስሩ። ፕላስ ፓሽናችሁን ተከተሉ፣ ራሳችሁን አፕዴት አድርጉ። አሁን ኢንፎርሜሽን ፍሪ ነው። ሞራን ትምህርት ቤት ገብታችሁ ከምትማሩት በላይ ትምህርት ቤት ገብታችሁ የምትማሩት 5 እና 10% አይሆንም። በቃ ፕሪንሲፕል ነው የምትማሩት እንጂ ላይክ ከቲዮሪ ባለፈ ያለውን ነገር እንዳለ ፕራክቲስ ብታደርጉት ራሳችሁ ናችሁ። ኢንተርኔት ላይ ገብታችሁ ሌላ ነገር ከምታዩ ቲክቶክ ላይ ከምታሳልፉ ዩቲዩብ ላይ ግቡና በጣም ብዙ ኮርሶች አሉ። እነሱን ራሳችሁን ለመቀየር እንትን በሉ። ፕላስ ሰው ጠይቁ። በቃ ለመጠየቅ አትፍሩ። አላቅም ማለት አትፍሩ። በቃ አላቅም ግን እንዴት ነው ከዚህ በኋላ አላቅም ማለት ለዛሬ ነው እንጂ ለነገ አላቅም አይደለም። ስለዚህ ሰው መጠየቅ አትፍሩ። ራሳችሁን ለማሻሻል ሁልጊዜ መመጣር አለባችሁ ላለው ይቻላል ሁሉ ነገር። ቴንክ ዩ ትንሱ በጣም ነው አመሰግነው ስለነበረን ቆይታ። ያው እንግዲህ የመጨረሻ ስራ ምንድነው የኔን ፔጅ ማስተዋወቅ ነው። ፎሎ አድርጉ እርስ በርስ ካልተጋገዝን ያውላችሁ። ስለዚህ እዚህ አብዛኞቹ ፎሎ እያደረጉኝ ያሉ ካሜራማኖችና ኤዲተሮች ናቸው። በዚህ ፊልድ ላይ ያሉ ሰዎች ስለሆኑ ለነሱ የሆነ ነገር በላቸው። በአንተ እንግዲህ 1000 ወይ 2000 ወይ 1000 ወይ 2000 ፎሎወር አመምጣህ አለበት። ስለዚህ አልገብታለች እሷ ባይዘው የመጀመሪያ ኮሜንት ላረገ ሰው ሽልማት አለኝ ብላለች። ኮሜንት አድርጉ እንግዲህ ሽልማቱን ሸላሚያ ነው የምታውቀው። ካሜራ ነው እንዳትለኝ አንቺ ታውቂያለሽ። እሱ ሊሆንም ይችላል አይታወቅም። ከዛም ከፍ ያለ ነገር ጠብቁ እና ፎሎ እያረጋችሁ ኮሜንት እየጻፋችሁ ይሄ ፔጅ ማደግ አለበት። እውነት ነው። ተጋግዘን ካሜራማኖች ማሳደግ አለብን። በጣም ነው የምወዳችሁ። ኔክስት ደግሞ ቀጣይ አንድ ትልቅ እንግዳ ይዤላችሁ እመጣለሁ። እወዳችኋለሁ። ባባይ